አንዷ ምን ትላለች? እኔ የሪያድ ሰው ነኝ፣ እሱ ደግሞ የጅዳ። በጣም መልካም ሰው ነው። ኢብራሂም ይባላል። ሐፊዘል ቁርአን ነው። ዲኑን በጣም ጎበዝና ማሻአላ የሆነ ሰው ነው። ከኔ ትንሽ ያንሳን በእድሜ ነገር ግን አቅሉ በጣም የሚገርም አቅል ነው ያለው። ማለትም በጣም የሚገርም ሰው ነው። በጣም መልካም ሰው ነው። በዲኑም በኹሉቁም ማለትም በመልካም ስነ ምግባሩ በጣም የተወጣለት በጣም መልካም ሰው ነው እና ተጋባን። በቃ የኖርኩት ህይወት ይሄ ሀያ ወርድያ የሚባለው ምንድነው? ይሄ በጣም ደስ የሚል ህይወት የለም። ተጣልተን ራሱ አናቅም ነበረ። በጣም መልካም ሰው ነው። ከውጭ ሲመጣ በጣም ናፍቆኝ ነበረ የምጠብቀው። በጣም መልካም ከመሆኑ የተነሳ እኔ ዲኔን አላቅም ነበረ። እሱ ግን ሁሌ ማታ ማታ ያስተምረኛል። በአላህ ሱብሓነሁ ወተዓላ እንዲደገፍ አላህ ሱብሓነሁ ወተዓላ እንዲይዝ ሁሌ ያስተምረኝ ነበረ። እኔ ደግሞ በጣም ዲኔም ያኔ ሀክል ሰላም ማለቅ በቃ እሱ ያሳየኝን ዓለም አይቼው ሰላም ማለቅ በጣም ደስተኛ ነበርኩኝ። በቃ አለ አይደል የሆነ ወጥቶ እስከሚገባ ድረስ ራሱ የነበረኝ የሆነ መጠባበቅ የለም። በጣም እንደዛ አይነት ሰው ነበርኩኝ። ነገር ግን እሱ እንደዛ እንዳልሆነበት ወደ አላህ እንዲደገፍ አላህ ሱብሓነሁ ወተዓላ ብቻ እንዲይዝ አድርጎ አስተማረኝ። በዚህ ሁኔታ ላይ አመት ቆየን። 2 አመት 3 አመት። በሶስተኛው አመት ላይ እንድንወልድ ቤተሰቦቻችንም ሲገፋፉን አረገዝኩኝ፣ ወለድኩኝ። ቆንጆዬ ወንድ ልጅ ወለድኩኝ እሱንም ይመስል። ከዛ ቤተሰቦችን ልጠይቅ ሄድኩኝ። ቤተሰቦችን እንደነገርኳችሁ ሪያድ ስለነበሩ ቤተሰቦችን ልጠይቅ ሄድኩኝ። ከዛ ሄጄ አንድ ቀን እንደቆየሁኝ ባለቤትሽ ታሟል ነይ ተባልኩኝ። ከዛ ተመለስኩኝ። ወደው ነው የተመለስኩትኝ። ስመለስ በጣም በሚገርም ሁኔታ ራሱን ስቶ ይሄ ገይቡ በሚባለው ነገር ራሱን ስቶ ነበረ። እዛ ውስጥ ነው የነበረው። ማለት በሞትና በህይወት መካከል ነው የሆነው። ምንም አልነበረም ማለት አልታመመም፣ ምንም አላለም፣ ምንም አላለም። እና በጣም ደነገጥኩኝ። ከዛ ሲያስተምረኝ የነበረው ነገር ትዝ አለኝ። በቃ በአላህ እንድደገፍ አላህ ሱብሓነሁ ወተዓላ ብቻ እንዲይዝ ሲያስተምረኝ የነበረው ነገር ትዝ አለኝ። ከዛ ላለቅስ የነበረውን ያስተማረኝስ ምናምን እያልኩኝ ከዛ ቁርአን መቅራት ጀመርኩኝ። ሱረቱል በቀራን ሁል ጊዜ እቀራለታለሁኝ። በምችለው አቅም ለመታገስ እሞክራለሁኝ። ሰላት እሰግዳለሁ፣ ዱዓ አደርግለታለሁ። ከስራ ሄዳለሁ። ከስራ ስመለስ ቀጥታ ወደሱ ነው የሚሄደው። ከዛ ቀጥታ ወደ እኔ ሙረከዛ የሚባላል። በጣም በቃ አንድ ሰው ጣር ላይ ሲሆን የሚገባበት ወደዛ ገባ። ቢያንስ እንኳን 3 ሳምንት እንደዚህ ከቆየ በኋላ ህይወቱ አለፈ። የዚያኔ እሱ የሞተ ሰዓት ወደ ቤት ተመልሼ ነበር። ልብስ ይዤ ምናምን ልምጣ ብዬ ወደ ቤት ተመልሼ ነበር። ከዛ ተደወለና ነይ ስባል በቃ እንደሞተ ተረዳሁኝ። አላህዬ አንተ ሰጠኸኝ፣ አንተ ወሰድከው። አንተ የሰጠሁን አንተ ወሰድክ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አንተ የሰጠሁን አንተ ወሰድክብኝ ብዬ በቃ አላህ ሱብሓነሁ ወተዓላ በሰጠኝ ነገር ወደድኩኝ። ምክንያቱም ከዛ በፊት በቃ አላህዬ አንተ የወደድከውን አድርግ እያልኩ ነበረ ዱዓ ማድርገው። በቃ በዚህ ልትፈትነኝ ከሆነ ፈትነኝ፣ ነገር ግን አንተ እንደምትወደው አይነት ሴት አድርገኝ፣ አንተ እንደምትወደው ባሪያ አድርገኝ። እሱ እንዳስተማሪ ስለመሆን በጣም ወደ አላህ ሱብሓነሁ ወተዓላ መጠጋት። እንደውም በዛ እሱ በታመመባት ሳምንታቶች 1 ወር ቆይቷን እንደዚህ በ3 ሳምንት እንደዛ አካባቢ እንደዛ ወደ 1 ወር የተጠጋ ነበር የቆየው። በዛን ሰዓት በቃ እስከዛሬ ድረስ ያስተማረኝውን ነገር መተግበር ነበር የያዝኩት። በቃ በጣም የሚገርም ከአላህ ሱብሓነሁ ወተዓላ ጋር ያለኝን አረካ አስተካከልኩኝ። በቃ እሱን የምትወስድብኝ ከሆነ ወደ አንተ አስጠጋኝ ምናምን እያልኩኝ እሱ ጋር ዱዓ አደረኩ። ከዛ በቃ ሲሞት እንትን ያልኩት ማለት የሆነ ተቀበልኩት። በቃ አላህ ሱብሓነሁ ወተዓላ ሰጠኝ፣ አላህ መልሰው የሚል አይነት ነገር ነው። ያኔ መጀመሪያ የነበረ ተዓልቅ ማለትም ከሱ ጋር እንጥልጥል ብሎ የነበረው ልቤ ወደ አላህ ሱብሓነሁ ወተዓላ እንዲደገፍ ነው ያደረገኝና አልሐምዱሊላህ። አላህ ሱብሓነሁ ወተዓላ ምን እንዳለ ወስተዒኑ ቢሰብሪ ወሰላህ፣ በሶብርና በትዕግስት ተረዳዱ። ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን ብራን አላህ ሱብሓነሁ ወተዓላና ይሷ አላህ ሱብሓነሁ ወተዓላን በሚፈሩ ሰዎች እንጂ በእርግጥ ከባድ ናት። አላህን አንድ ሰው የሚፈራ ከሆነ በሰላት ይታገዛል፣ እንደዚሁም ደግሞ በሶብር በትዕግስት ይታገዛል። እና እቺ ሴትዮ በቃ በአላህ ላይ ልቧ እንድንጠለጠል አድርጓት ነው የሞተው። በቃ ህይወትን ሰጥቷት ነው የሞተው። የአላህ ሱብሓነሁ ወተዓላን ይሄ ቁድራውን እንድታቅ ማንነቱን እንድታቅ አድርጓት ነው የሞተው። እና አሁን ላይ እሱን ታመሰግናለች። በቃ በጣም መልካም ሰው ነው። በጣም አላህ ሱብሓነሁ ወተዓላ እንዳውቅ እሱን እንድረዳ በእርሱ ብቻ እንድንጠለጠል አድርጎኛል። ሁሌ ተዱዓ አድርግለታለሁኝ። አሁን ከሞተ 2 አመት ሆነው አለች። ከሞተ ማለት ነው። ልጁም አሁን አልሐምዱሊላህ 2 አመት ሆኖታል። እና አልሐምዱሊላህ ቆንጆዬ ልጅ ሰጥቶኝ እንደገና ደግሞ ጌታዬን እንዳውቅ አድርጎኝ ይበልጥ ለእውቀት ጊዜ እንዲሰጥ አድርጎኝ ነው የሞተው። አላህ ይዘንለት ትላለች።
እና ዲን ያለውን ሰው ማግባት ይህ ነው ትርፉ የሚሆነው ማለት ነው። እና አላህ ሱብሓነሁ ወተዓላ መልካሞችን ነገር ይወፍቀን፣ መጨረሻችንን ያሳምርልን። አላህ ይሐፈዝኩም። ሰላም አለይኩም።